ዛሬ ደግሞ እንዴት በ10 ደቂቃ ውስጥ እንጀራ እንደምትጋግሩ ነው የማሳያችሁ። እዚህ ላይ ሊጡ ምናምን አብኩቼ ጨርሼ ነበር፣ ግን ቀላል ነው። አንድ እንቁላል ታረጋላችሁ፣ ከዛ ወተት ታረጋላችሁ፣ ከዛ ቤኪንግ ፓውደር እና ካሜራ አድርጋችሁ ወፈር አድርጋችሁ ትበጠብጡታላችሁ። ከዛ ትሰሩታላችሁ። እዚህ ላይ እኔ ፍሪጅ ውስጥ አስቀመጥኩት። እኔ ትኩስ እንጀራ አልወድም ነው፣ ቶሎ እንዲቀዘቅዝልኝ ነውና ያኔ ብዙም እንትን አይልም፣ እንደ ኢትዮጵያ እንጀራ አይሆንም። ግን እንጀራ ሲያምራችሁ ምናምን እንዲህ በ10 ደቂቃ ምናምን ጋግራችሁ መብላት ትችላላችሁ። ቂጣ ነው የሚመስል ስንዴ ዱቄት አደረግኩበት። ከዛ ስንዴ ዱቄት፣ እንቁላል፣ ቤኪንግ ፓውደር እና ካሜራ፣ ከዛ ደግሞ ወተት፣ ትንሽዬ ወተት ውሃ አርጌ በጠበጥኩት። ወዲያው በቃ መጥበሻው ነግዬ እንደዚህ ጋገርኩትኝና እንጀራ በጣም አምሮ የነበረ አምሮት ይወጣልኝ። አይን ምናምን ብዙ የለውም አንዱ ምናምን፣ ግን የሚያናድደው ነገር እንደዚህ ሰርቼ ከዛ በኋላ እንዳልኳችሁ ትኩስ እንጀራ አልወድም። ፍሪጅ ላይ አስቀመጥኩት ማለት ነው። ፍሪጅ ውስጥ አስቀምጨው ከዛ ጧት ስነሳ አብረኝ የምትሰራው ልጅ በእንትን ኔቴላ ቀብታ በትምህርት ቤት ቁርስ አድርጋ ልካው አገኘኋት ትምህርት ቤት እና በጣም ነው የተናደድኩት። ሳልበላ እኔ ትንሽ ነው የበላሁት፣ ብዙም አልበላሁም። ማታ ትንሽ በላውና ጧት እበላለሁ ምናምን ብዬ አስቀምጨው እና እንደዛው ነው እላችኋለሁ። ላከችው ለትምህርት ቤት። ልጆቹም ወዶት በጣም በሉ። ልጆቹ ከወደዱት እንኳን ችግር የለውም፣ ድጋሜ እሰራለሁኝ። ትናንት ሴትዮ የለችም ነበር እና ለዛ ብዬ ነበር የሰራሁት። እና እንደዚህ አድርጋችሁ ጋግራችሁ ብሎ እንጀራ ሲያምራችሁ ምናምን። በቀደም እንጀራ በጣም አምሮኝ ምናምን ከዛ አዘዝኩኝ ማለት ነው የሆነ ምግብ ቤት ሰው አጉን አምጣልኝ ብዬው በቃ ያመጣልኝ ምግብ እንደው ሲያስጠላ ማርያም ምን ስንት ሲያስመልሰኝ ነው የዋለው። ምግቡም አይጣፍጥም። ዶሮ ወጥ ነው ራሱ አምጥቼ ዶሮ ጥቁር ያለ ነበረ። ከዛ እዚህ ጋር ፉል እንትን ብዬ ነበረ፣ ፉል ሰርቼ ነበረ። በፉል በላሁትኝ እንደዚህ አድርጌ። እንጀራው በሰለ። ከዛ ወጣሁኝና ሰላጣ ቲማቲም እና ሽንኩርት ከተፍ አድርጌ ደግሞ ወገን አደረኩበት። ያበደ ነው ማርያምን። ሲያምራችሁ እንደዚህ እያደረጋችሁ ብሎ ለምን ብለን ነው የምንጎዳው? እና እንደዚህ ነው እላችኋለሁ። እየበላችሁ